ሰላም ሰላም፣ እንዴት ናችሁ ውዶችዬ? የማዳም ቅመሞች እንዲሁም በተለያየ ዓለም ላይ ያላችሁ እንደምን ናችሁ? ደህና ናችሁ? እኔ ደህና ነኝ። እስቲ አሳድጉኝ፣ አብረን እንደግ፣ እውነት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። እኔ ዛሬ ባድግ ነገ ደግሞ አንድ ሰው አሳድጋለሁ ብዬ አስባለሁ። እንደኔ እንደ ልባችን ቅንነት፣ እንደ ልባችን አስተሳሰብ ማለት ነው። እና ለራሴ አንድ ጥያቄ የሆነብኝን ነገር ይዤ መጣሁ ወደ እናንተ ማለት ነው። ምንድነው ጥያቄ የሆነብኝ? ሼር አድርጉት ለብዙዎች፣ በተለይ ለስደተኞች እንደኔ ስደተኛ ከሆናችሁ ይሄንን ነገር ምን አለ መሰላችሁ፣ እኔ ስደት ላይ ያለሁት በነገራችን ላይ ሳውዲ አረቢያ ነው። በእርግጥ በአሜሪካ፣ በአውሮፓ፣ በለንደን ላይ ያላችሁ ትኖራላችሁ፣ ዝንጦላችሁ የምትኖሩ ማለት ነው። ግን ደግሞ ማን እንዳገር የፈለገ የመኖሪያ እንትን ቢኖረን፣ ህግ ቢኖረን፣ ምን ቢኖረን፣ የመኖሪያ ፍቃድ ቢኖረን፣ ማን እንዳገር፣ ማን እንደ ኢትዮጵያ፣ እንደ እናታችን፣ እንደምየ ሀገራችን ማለት ነው። እውነት የምንላችሁ እና እኔ ከእናንተ ማለት ነው እኔ እውቀት አለ ብዬ አይደለም የምናገረው፣ ግን ደግሞ ካለኝና በቃ ከታዘብኩት ስደት ላይ ሆኜ ከታዘብኩት ነው የምነግራችሁ ማለት ነው። እና በነገራችን ላይ ፀሐይ ላይ ነው ያለሁት፣ ውጭ ላይ ነው ያለሁት እና ማለት ነው እኔ አሁን ለመግባት ሀሳቡ አለኝ ማለት ነው። እና አበረታቱኝ። እና ግን በተለያየ ስደት ላይ ያላችሁ በተለይ የማዳም ቅመሞች እህት፣ ወንድም፣ ቤተሰብ የምትረዱ ትኖራላችሁ። እውነት ለመናገር ከኔ ተሞክሮ እንትን ልበላችሁ፣ ከኔ እንትንነት ልንገራችሁ። እኔ እህቴ ቸገሬ ስትለኝ አይ ነገ ቆይ ሰርቼ አገኘዋለሁ፣ ነገ ሰርቼ ለኔ ያደርጋለሁ እያልኩኝ እልካለሁ። ወንድሜም ሲል እንደዛ፣ እናቴም እንዲህ ነው ስትለኝ ወይ ለቡና ወይ ይሄ ጎደለ ይሄ እንዲህ ነው ስትለኝ አንስቼ ስልክ። አሁን ግን አገር ልገባ ስል እኔ በጣም ተቸገርኩኝ። ለምን በሉ አገር ለመግባት ስናስብ እውነት ብዙ ጥያቄ ነው በአይምራችን የሚመጣው ማለት ነው ወዶች። እና እባካችሁን እራሳችሁን ጠብቁ። አገር ልገቡ ስትሉ ለከሌ ይሄንን ይዤ ለከሌ ይሄንን በዚህ ጋር ስታቀኑት በዚህ ጋር ይፈሳል። በዚህ ጋር ስትሉት ይሄንን ይዘሽልኝ ነይ፣ ይሄን አድርጊልኝ፣ ይሄን ይዘሽልኝ ነይ። ብዙ ነገሮች አሉ እንደኔ ከሆናችሁ ማለት ነው። በእርግጥ እንደዚህ የማትጨነቁ ልትኖሩ ትችላላችሁ። የሆነ ኢሉታ እንትን የማይላችሁ ልትኖሩ ትችላላችሁ። እና ስደተኞች እባካችሁ ራሳችሁን ጠብቁ። እናንተ ከወደቃችሁ የሚያነሳችሁ የለም። ራሳችሁን ጠብቁ። ብራችሁን ያዙ፣ ገንዘባችሁን ያዙ። የእውነት